ይህ ስውር ድምፅ ነው፣ የተደበቀ የምትሰሙት ታሪክ እውነት ነው። ስሜ አስፈላጊ አይደለም፣ ድምፅ ግን አስፈላጊ ነው። ወደ አረብ ሀገር ወደ አረብ ኤምሬትስ የመጣሁት ለመስራት አገሬ ያሉትን ቤተሰቦቼን ለመርዳት ነው። ቀላል ነው አሉኝ። ቤት ማጽዳት፣ ምግብ መስራት፣ ከዛም ብዙ ክፍያን መቀበል፣ ወደ አገር ቤት መመለስ። ግን ቤቱ እስር ቤት ሆነ። ስልኬ ተወስዷል፣ ደሞዜ ዘግይቷል፣ ቃሌም ችላ ተብሏል። አንዳንድ ጊዜ በቀን 16 ሰዓት ሰራ ነበር። እረፍት የለም፣ ቅዳሜና እሁድን ጨምሮ። ሳለቅስ ዝም እንድል ይነግሩኛል። እዚህ የመጣሽው ለገንዘብ ነው ይሉኛል። አንድ ቀን እንድሄድ ጠየቅኳቸው፣ ወደ ሀገሬ እንዲመልሱኝ። ሳቁብኝ፣ ተሳለቁብኝ። እስካሁን ኮንትራትሽን አላመንሽውም፣ ስለዚህ መመለስ አትችይም፣ ኮንትራትሽን እስካልጨረስሽ ድረስ አሉኝ። መጫው ፈልጌ ነበር፣ ግን ማን ይሰማኛል? ማንስ ያዳምጠኛል? ብቻዬን አይደለሁም። እንደኔ ያሉ ብዙ ድምፆች አሉ፣ ከበሮች በስተጀርባ የተሰቃዩ ያሉ። ይህ የምትሰማው ድምፅ የኔ ብቻ አይደለም። ይህ የምትሰሚው ድምፅ የኔ ብቻ አይደለም፣ የሺዎች ድምፅ ነው። ኢትዮጵያዊ፣ ፊሊፒና፣ ኬንያ፣ ባንግላዴሽ፣ ብዙ ተይዞ ተረስቶ የቀረ። እኛ ምህረትን አንጠይቅም፣ እንዲሰሙን ግን እንጠይቃለን። ድምፃችን እንዲሰማ ግን እንፈልጋለን። ይህ ስውር ድምፅ ነው። ድምፃችን ከውስጥ ነው። ድምፃችን ከቤት ውስጥ ነው። ቸል አትበሉ።